የግብርና ገጠር ልማት ፖሊሲያችን ሪቫይዝ ተደርጎ ጸድቋል። እንደምታስታውሱት ሲጸድቅ ህብረት ስራን እንደ አንድ ፕራይቬት ሴክተር ነው ታሳቢ ያደረገው። ያ ማለት ምን ማለት ነው? እንደው መንግስት እየተደገፍን ነው የምንቀጥለው ወይስ እንደ አንድ ፕራይቬት ሴክተር ራሳችንን ተወዳዳሪ አድርገን አባላቶቻችንን ተጠቃሚ ማስደረግ እንችላለን ወይ? አሁን ላይ እኛ ፕራይስ ሜከር አይደለም፣ ፕራይስ ቴከር ነን። ስለዚህ ወደፊት የኢትዮጵያን ገበያ መወሰን ያለብን እኛ ነን ብለን ወስደን ዝም ብሎ ግን በጸሎት አይመጣም አይደል? በስራ ነው የሚመጣው። ስለዚህ የትም ዓለም ስትሄዱ የልምድ ልውውጥ ልንወስድ ስንሄድ ህብረት ስራ ማለት በየትኛውም ዓለም ላይ ብትሄዱ በተለይ ያደጉ ሀገራት ፕራይስ ሜከር ናቸው። ኢትዮጵያስ እንዴት ነው መሆን ያለብን? ያሉ ችግሮች አሉ። እነዚህም ደግሞ እንዴት እያስተካከልን እንሄድ በሚል እንድንወያይ ነው የምፈልገው። እድሉን ወደ እናንተ እንመልስ። ሰኔ ለሹ ተሰሰ ይባላል። ጨፌ ወጣቶች ወረቀት የስራ ማህበር መስራች እና ፕሬዝዳንት ነኝ። እንግዲህ ያው ማህበራችን በፌደራል ደረጃ የተደራጀ ከ12ቱም ክልል የተውጣጡ አባላቶች ያሉበትና 37 ብራንች ያለን ማህበር ነን። እንደመሆናችን መጠን ግን ከቅርብ ጊዜ ወዲህ በስራ ብዛት ነው ከምንም አናውቅም። ዘንድሮ በሁለተኛ ዓመታችን ዓመት በላይ ሆኖናል እንደዚህ አይነት መድረክ ላይ ስንሳተፍ እና ህብረት ስራ ማለት ደግሞ ያው ማህበራት ማለት የዚህ የህብረት ስራው ኮሚሽን ልጆች ነው። እንደመሆናችን መጠን ግን አባትም እናትም የህብረት ስራ ማህበራት ኮሚሽን እንደመሆኑ መጠን ሁልጊዜ እየተገናኘን ችግሮችን ለይተን ነቅሰን አውጥተን መፍትሄ ለመስጠት የሚያመቸው የገበያን ሁኔታ ሆነ ማንኛውንም ሁኔታዎች ላይ ተሳታፊነታችን የላቀ መሆን የሚችለው የህብረት ስራ ማህበራት ተሳትፎ በስፋት ሲሳተፍበት እና ሲያክሉበት ብዬ ነው ማለት ነው። ላሞች አሉ፣ ከብቶች አሉ። ከዶሮ እርባታ ጋር ተያይዞ ከመደለበን ጋር ተያይዞ ከአሳ እርባታ ያልተለመደንን እየገባንበት ከማኖራችን አንጻር ቴክኒሻን እርዳታና ድጎማ አንድን ድጋፍ ያስፈልገናል። ስራዎች ለከተማ በዓል በመጣ ቁጥር ግንባር ቀደም ከቀንድ እንስሳቶች እስከ ዶሮ ድረስ እስከ እንቁላል ድረስ የምናቀርበኝ በብዛት በአዲስ አበባ ከተማ በተለይ ዘንድሮ ደስ ሌላቸው የሚገባ ምንም እንኳን በደንብ ድጋፍ ባይኖርም ዘንድሮ አዲስ ቋሚ የባዛር ገበያ ማዕከል ከፍተናል። ይህ እጅግ በጣም እኛን እንደ ማህበራችን ሞራል የፈጠረብን ነው። ምንም እንኳን አቅም ባይኖርም ባለችን አቅማችን ጉልበት፣ እውቀት ያለንን ጊዜና አስተዋጽኦ እና ከዚህ ጋር ተያይዞ የኢትዮጵያ ህብረት ስራ ኮሚሽን በቅርበት ሲከታተሉ እንዴ በቼክሊስት ከመከታተልና እንዲሁም ደግሞ በአካል መጥቶ የሆነ ደብዳቤዎች ስንል ከዛ የዘለለ አቅም ላይ የለም፣ ድጋፍ ላይ የለም። ግብይት፣ የገበያ ትስስር በቀን 10,000 እንቁላል እያመረቱ ነው። እነኚህን የገበያ ትስስሮች ባሉ ነገሮች ቅድም ብለዋል። በኮሪደር ምክንያት የተነሳ አዲስ አበባ ከተማ ውስጥ ሆነ ዙሪያው ላይ የህብረት ስራ ማህበራት ለህብረት ስራ ማህበራት የሚሰጥ ቫልዩ ወይም ቦታው ይህን አለ ታች ሲወረድ ወይ ለነጋዴ ለግለሰብ ነጋዴ ወይም ለፔልሲ ለተለያየ ኢንተርፕራይዞች እንጂ ለህብረት ስራ ማህበራት የሚሰጠው እይታ የወረደ በጣም እየተሰቃየንበት ስላለን ኢማሙን የሚያውቀው ታማሚው እንጂ ዶክተሩ ከታማሚው የተሻገረ ዶክተሩ ነው ማለት። ስለዚህ እናንተም ይበልጥ ሙያዊ እንቅስቃሴና ቅንጅቱ በደንብ አድርገን ብንሄድበት ብትመለከቱ አንደኛ። ሁለተኛ ሌላውን ቴክኒካል ላይ እንደዚህ የልምድ ልውውጥ ከድንበር ተሻገር አቅራባችን ያሉትን አካባቢዎች አገራቶች እንዲሁም ደግሞ ከሌሎች ከፌዴሬሽኖች ጋር የልምድ ልውውጥ ድጋፍ ቢደረግልን የበለጠ ዘመናዊ የገበያ ማስታረቂያ መካከል ልንሆን እንችላለን። ምክንያቱም ያንግ ወጣቶችን ብዙዎች የተማሩት ኃይል የሚፈቅዱበት ነው። ክልል ከክልሎች ጋር ስንንቀሳቀስ ይበልጥ እንትን ቢደረግ ጥሩ ነው። ገበያዎቻችን በደንብ አድርገን ብንሄድና የኮሚሽኑ ቁመና ወይም አቋሙ አጠናክረን ለመሄድ እኛ ካች ስንከብር ላይ ኮሚሽን
ኮሚሽን ሲከብሩ ግብርና ሚኒስትሩን በዛው ልክ መናው የሚጠነክር። ስለዚህ ሰልሰለቱ የእኛን መነሻችንና እናንተ መነሻችን ብትሆኑ መነሻችን የእኛንና ሁላችሁም ዩኒዮኖችንም የህብረት ስራ ማህበራቶችንም የአንድነት መፍጠሪያ እውቅና አሰጣጥ። ሌላው ለምንድነው እውቅና የማይሰጠን? ህብረት ስራ ማህበራት ጠንካራ መዘናቀል ተመዘንጓል። በአመጣናነት ደረጃ ለምንድነው እውቅና የማንሸጠን? ለምንድነው በደረጃችን እውቅና የማይሰጥ? ይህም ሌሎችም ተመሳሳይ ማህበራቶችን ጥያቄ የውስጥ ችግሮቻችን የመንግስት አካላት ሴክተሮች የሆኑት ከየክልልና ከዞኖች እንጂ ህብረት ስራ ማህበራት ዩኒዮኖች መሪዎች ነው የህብረት ስራ ማህበራቶች ኃላፊዎች የቱ ጋር እውቅና የሚያገኙት? ስለዚህ ግባያችን ለፍተን ጥረን ግረን አስከብረን እናስጠርተን የእኛን የልፋታችን ውጤት የቱ ጋር ነው የምናገኘው? የቱ ጋር ነው ራሳችን የምንሸጠውና? አመሰግናለሁ። በጣም ይቅርታ። እንደ አጠቃላይ ዛሬ ላይ ከዚህ ደረጃ ሁሉም ባለድርሻ አካላት ባሉበት የህብረት ስራ ማህበራት እንዲሁም ዩኒዮኖች ሚና በላቀ ደረጃ ከፍ ለማድረግና እንዲሁም በሀገር ኢኮኖሚ ላይ ያላቸውን ድርሻ ለማወቅ ያክል በተለይ አጠቃላይ ባለፈው በአመቱ ማጠቃላይ ላይ የተገመገሙ በጥንካሬና በድክመት የተለዩ ጉዳዮችን አላነሳም፣ ምክንያቱም እንደ ሴክተር ስለገመገም ናቸው ማለት ነው። ነገር ግን ከዚህ ከገበያ ተደራሽነትና ገበያ ላይ ካላቸው ተሳትፎ አንጻር በተለይ የህብረት ስራ ማህበራት እንደ ክልላችን ከዚህ ከሪፎርም ስራና የክልል በአዲስ ደረጃ ከመደራጀት ጋር ተያይዞ ሁለቱን አመታት በስፋት እነዚህ ስራዎችን እየሰራን የነበረበት ሁኔታዎች አሉ። ከሌሎች ክልሎች በዛ ልክ እኩል ላንሳተፍ እንችላለን። ነገር ግን ባለው ደረጃ የተሰሩ ስራዎችን ባለፈው ስላስገመገምን እነዛን ደግሜ ባላነሳ ጊዜ ከመውሰድም ጋር ተያይዞ ጥሩ ነው። ከዛ ውጪ እንደ አጠቃላይ ካሉን ህብረት ስራ 6325 ህብረት ስራ ማህበራት እና 30 ዩኒዮኖች በክልላችን አሉ ደቡብ ኢትዮጵያ ላይ። ከዛ ውስጥ እንግዲህ በሀገር ውስጥ ግብይት የተሳተፉት 138 ማህበራት እና 6 ዩኒዮኖች በሀገር ውስጥ ግብይት ተሳትፎ አድርገዋል። በውጭ ቅድም ላይ የእርጋ ጨፌ ዩኒየን በእኛ በደቡብ ኢትዮጵያ ክልል ያለው ዩኒየን ነው። አንድ ዩኒየን ነው በኤክስፖርት የሚሳተፈው። ከነዛ ውስጥ እንግዲህ 28 ማህበራት በዚህ ግብይት ውስጥ የሚሳተፉ ከመሆን ጋር ተያይዞ እንደ አጠቃላይ እንደኛ ክልል በተለይ ለቀጣይም ስራዎችን ለመስራት መውሰድ ካለብን እንደ ክፍተትም የገመገምናቸውና በድጋፍ አግባብም የለየናቸው ጉዳዮች ጋር ተያይዞ በተለይ ቀጣይ ላይ ህብረት ስራ ማህበራት ዩኒዮኖችን ጨምሮ ከአባላት ጋር በቂ መተማመን መፍጠር መቻል እንዳለባቸው በእነዚህ ጉዳዮች ላይ ጉለቶች ናቸው ብለን የለየናቸው ናቸው ማለት ነው። ምክንያቱም ህብረት ስራ ማህበራት ቢያንስ እንኳን 28ቱ ማህበራት በአባላት ባላቸው ፖቴንሻል መጠን ምርቶቻቸውን አባላት ለማህበሩ ማህበሩ ለዩኒዮኑ በዛ ልክ ቼኑን ጠብቆ ያለ ማቅረብ ጉለቶች የነበሩበትን ሁኔታ የገመገምንባቸው ችግሮች ነበሩ ማለት ነው። ስለዚህ እነዚህ ችግሮች ደግሞ ከምን መነሻ ነው ሲባል ቅድም ዩኒዮኑም ሲያቀርብ እንደነበረው በ2009 ይመስለኛል እዛ አካባቢ ላይ የጸጥታ ችግር ተፈጥሮ ስለነበረ ዩኒዮኑም ከአባላት የተሰበሰበውን ምርት ለውጭ ገበያ በዛ ልክ ባለመሸጡ አባላት ምርቶቻቸውን የሸጡበትንም ጭምር ገንዘብ በዛ ደረጃ ለተከታታይ 3 እና ከዛ በላይ ዓመታት ያለማሳወቁን ችግሮች የነበሩበት፣ ትርፍ ክፍፍል ያለማድረግ ችግሮች የነበሩባቸው፣ ምክንያቱም መተማመኑ ያልተፈጠረው ከእነዚህ ችግሮች መነሻ ስለነበረ እነዚህን ችግሮች የገመገምንበት ሁኔታዎች ስለነበሩ በተለይ ለቀጣይም ሁሉም ባለድርሻ አካላት እዚህ ባለበት እየተወያየን ስለሆነ ትልቁና ዋነኛው ችግር ብለን እንደኛ ክልል የለየነው አንዱ መተማመን ከመፍጠር ጋር ባለው አቅም ልክ ባለው ምርት ልክ ያንን አባላት መተማመን ላይ ደርሰው
ምርቶቻቸውን ለማህበራት ከማስረከብ ትርፍ ኪሳራ ከማሳወቅ ጋር ጠቅላላ ጉባኤ ከመጥራት ጋር እነዚህ ችግሮች ብለን የለየናቸው ስለሆነ በዛ ልክ በቅርበትም እየደገፍናቸው ስለሆነ ሁሉም እዚህ ያለው የሚመለከተው ባለድርሻ አካል እነዚህ የተለዩ ችግሮችን በዚህ ልክ ወስዶ መድረኩም በሚሰጠው ዳይሬክሽን ተጨማሪ ጉዳዮችን ወስደን የምንሰራ እንደሆነ በእነዚህ ጉዳዮች ላይ የለየናቸው ለቀጣይ ስራዎቻችን ሌላም የሚያግዘንም አካል በእነዚህ ጉዳዮች ላይ ገዛ ቢያደርግ ብዬ ነው የማነሳው። ከዛ ውጪ በተለይ ከካፒታል እጥረትም ጋር ተያይዞ ያሉ ጉዳዮች ዋነኛውን ድርሻ የሚወስዱ ናቸው ማለት ነው። ማድረጉ ስራ በአጭር ጊዜ ውስጥ ለውጥ ይመጣል ብለን በእኛ ደረጃ በዚህ ደረጃ አልገመገምንም። ጥረቶች አሉ፣ ሂደቶች አሉ። ነገር ግን በቂ ድጋፍ ከመንግስት አቅም ፈጥሮ ማህበራት እና ዩኒዮኖች ግንዛቤ ቅድም ላይ ሲነሱ የነበሩ በርካታ ነገሮች አሉ። ግንዛቤ ከመፍጠር ጋር ያሉ ስራዎች በአጭር ጊዜ ውስጥ ለውጥ እናመጣለን ብለን በዚህ ደረጃ ባንጠብቅም፣ ነገር ግን ገዛ ያስፈልጋለን ብሎ ጉዳዮች በዚህ ደረጃ ቢወሰዱ ጥሩ ነው የሚል ነገር አለ። እንዳጠቃላይ ከተሰሩ ስራዎችም ጋር ያሉ የሪፖርት መቆራረጦች ስራዎችን ቶታሊ አድረስ አድርጎ ወደሚመለከተው ያለማቅረብም ችግሮች የገመገምናቸው ስለሆነ ቀጣይ ላይ እዚህ ውስጥ በዚህ ደረጃ በዚህ መድረክ ላይ ተሳታፊ የሆኑ ባለድርሻ አካላት የራሳቸውንም ምን ችግሮች አሉ። አሁን እንግዲህ ሁላችንም ፌስ ቱ ፌስ እየተነጋገርን ስለሆነ በአጭር ጊዜ ውስጥ ችግሮቻችንን ለይተን በምንሄድበት ደረጃ ላይ በተለይ የሚመለከተው ከዩኒየንም ከማህበራትም የመጡ የራሳቸውን ችግር የሚያቀርቡበት እድል ቢሰጣቸው ጥሩ ነው የሚል ነገር አለኝ። እንዳጠቃላይ ሌሎች ከነዚህ ከኮሪደር ልማት ስራዎችን አንጻር በርካታ ጠቀሜታው በአብዛኛው ለህብረት ስራ ማህበራት መንገድ ዳር ገበያዎችን ከማመቻቸትም ጋር ቀጣይ ላይ ተጠቃሚነቱ ለህብረት ስራ ማህበራትና ለዩኒየኖች ከመሆን ጋር ተያይዞ ሰፊ እድል የሚሰጥ ነው የሚል ነገር አለኝና ሌሎች ተጨማሪ የንቅናቄ ስራዎችም ያስፈልጋሉ ማለት ነው። ንቅናቄ ስራዎች እንደ ክልልም የሚያዙ ይኖራሉ። ነገር ግን እንደ ሀገር ከዚህ የሪፎርም ትግበራ ጋርም ተያይዞ የንቅናቄ ሁሉም ባለድርሻ አካል ወጥ የሆነ ግንዛቤ የሚፈጥርበት የንቅናቄ ስራዎችም መድረኮችን ቢፈጠሩ ጥሩ ነው የሚል ነገር አለኝ። አመሰግናለሁ። ካለ ጊዜ አንጻርም 4 ነጥቦች ላይ ማንሳት ፈልጋለሁ። በአሁኑ ወቅት የዩኒየናችን ከአካባቢ ተጽዕኖ ነፃ ለማድረግ የተለያዩ ሶላሮችን ኢቭን መብራት በሌለበት ቦታ የሚሰራ ቲቪ እንደገና ወጣቶችን ደግሞ በኢሪጌሽን ለማበረታታት ሶላር ፓምፖችን ማምጣት ላይ እንገኛለን እና እነዚህ ነገሮች የግብርና ግብዓቶች ይታወቃል ከቀረጥ ነፃ ናቸው። እነዚህ ግን የሶላር ምርቶች ከቀረጥ ነፃ ለምን አይሆኑ? ብዙ ጊዜ የኢትዮጵያ ገንዘብ ሚኒስቴር አፕላይ አድርገናል፣ ግን እስካሁን ይሄ መፍትሄ አላገኘም። ምንድን ነው ይሄ ሶላር ኤነርጂ የምንሰራው ከአካባቢ ቢዝነስን ነው። እኛ አሁን እነዚህ ሶላር በማሰራጨት ለምሳሌ በቡና ዲዝል የሚሰራውን በሶላር በመቀየር ካርቦኑን እንሸጣለን። ሁለተኛ ነዳጅ ምንም ወጪም ይቀንሳል፣ ቲቪ ያገኛል። ወጣቶች ደግሞ በትንሽ መሬት ላይ በተለይ አሁን ቡና ውስጥ ደግሞ ኢንተርክሮፒ ያንን በመጠቀም ቡና ውስጥ ቡና እስኪደርስ ብቻ ሳይሆን ሌሎች ነገሮችንም ማምረት ይችላሉ እና ይሄ ትኩረት ተሰጥቶት ሶላር ላይ ከታክስ ነፃ እንዲሆን አደራ ላለው አንዱ ይሄ ነው። ሁለተኛው የብድር አገልግሎት ነው። በአሁኑ ጊዜ እንግዲህ ዩኒየናችን ለምሳሌ በዚህ ዓመት 5.4 ቢሊዮን ብር ነው ብድር የምንፈልገው እና እኛ ያለን ቋሚ ንብረት 1 ቢሊዮንም አይደርስም እና ይህንን ብድር ለማግኘት ኦልሬዲ ባንኮች በጣም ፍላጎት አላቸው ለመስጠት፣ ግን ከመንግስት እነሱ የብሔራዊ ባንክ ሕግም ስለሆነ ያ ይከለክልናል። መንግስት አቅጣጫ መስጠት አለበት ነው ያሉትና እስካሁን የተሰጠ ነገር ስለሌለ ማህበራቶች ስፔሻሊ እኛ ምንም ብድራችንን ሳንመልስ ቀርተን ምንም ዲፎልት ውስጥ ገብተን አናውቅም እና በተለይ አሁን ደግሞ የፋይናንሻል ሪፎርሙ
ለኤክስፖርታችን በጣም ጥሩ ነው። ኢቭን አትራፊነትን በደንብ እየመጣ ስለሆነ ይሄንን እንደዚህ አይነት ነገሮችን እኛ በጣም ጥሩ ገበያ አለን። ግን ይሄ የፋይናንስ ችግር እንዴት ነው መፍትሄ የሚገኘው? አሁን መድረኮች ላይ ብዙ ጊዜ አይ ለማህበራት ልዩ ትኩረት ተሰጥቷል ይባላል። ግን ያ ነገር ተጨባጭ የለም። አሁን እንኳን እያደረግን ያለ ነው ለክልሉ ፕሬዝዳንት ደብዳቤ ጽፈናል። የክልሉ መንግስት ጋራንቲ እንዲሰጠን ብለን ከዚህ በፊት የውጭ ኤንጂኦዎች ናቸው ይሰጡን የነበረና ይሄ ወይ ጋራንቲ በመስጠት ወይ በግብርና ሚኒስቴር በኩል ይሁን በክልል መንግስትም አንድ ነገር መፍትሄ ቢሰጠው ያለው። ሶስተኛው በአሁኑ ወቅት እኛም ከኦሮሚያ ህብረት ስራ ኤጀንሲ ጋር በመተባበር የልማት ሰራተኞችን እያሰለጠን ነው። ለምሳሌ የቡና አካባቢ ላይ ያሉትን የልማት ሰራተኞች እኛ በምንፈልገው መሰረት አሰልጥነን ዴሊቨረብል የሆኑ ስራዎች ሰጥተን ያንን ስራ ደግሞ ከሰሩ ኢቭን ቶፕ አፕ ራሱ ለመስጠት አስበናል ማለት ነው። አምናም ጀምረናል። ለምሳሌ የአውሮፓ ኢዲአርን ጉዳይ በእነዚህ በልማት ሰራተኞች ነው። አምናም ይሄ ስልጠና ስለነበረ ፋይናንስ አድርገና ውጤት አይተንበታል። አሁን እኛ ስር ያሉትን 413 ማህበር ሰራተኛ ቀጥረን መድረስ አልችልም። እነዚህ ልማት ሰራተኞችን መጠቀም አለብን። ወደፊትም እንግዲህ አይ ቲንክ አንድ ጊዜ የፓናል ዲስከሽን ላይ ተሳትፌ ነበረ። ወደፊት የኤክስቴንሽን ሰራተኞች በእንዴት ነው መሆን ያለባቸው ብሎ እኔ ማሳይቼ ነበር። አንድ ማህበራት ራሳቸው መቅጠር አለባቸው እነዚህ የህብረት ስራ ልማት ሰራተኞችን። ለምንድን ነው ይሄ ከሆነ ህብረት ስራን በተማረ የሰው ኃይል ካጠናከር ዲጂታላይዜሽኑን ሁሉም ነገር በተሻለ አድቫንስድ ሆኖ መሄድ ስለሚችል የልማት ሰራተኛ መንግስት ቀጥሮ ማንም እንዲህ የሚጠይቀው የለም። አሁን ግን የህብረት ስራ ማህበሩ ከቀጠረ ኃላፊነት የሚሰጠው ካልሰራ ያባርረዋል። ለምሳሌ እንደ ምሳሌ እኛው አንዳንድ ማህበራቶች ላይ ምን እናደርጋለን? አንድ ማናጀር እንቀጥርላቸዋለን፣ ፋይናንስ ማናጀር እንቀጥርላቸዋለን። ያንን ስንቀጥር ለ6 ወር ደሞዝ እኛ እንከፍላለን። 6 ወር ከሰራ በኋላ ያለ ሰው አስገብግበን ከጠቀማችሁ ቀጥሉበት፣ ካልጠቀማችሁ አባሩ ስንል የትም ቦታ ተባራለ። ገበሬዎቹም ይረዳሉና ይቀጥላሉ። ስለዚህ እንደዚህ አይነት ነገር ምናልባት ሰፖርትም ካስፈለገ መንግስት ይህንን አይቶ እያንዳንዱ የህብረት ስራ ማህበራት የራሳቸውን እነዚህ ልማት ሰራተኞችን መቅጠር ቢችል ጥሩ ነው። አሁን እኛ ኦርጋኒክ ሰርቲፊኬሽን ስላለን አይሲኤስ ብለን እንቀጥራለን፣ ማናጀር እንቀጥራለን፣ አካውንታንት እንቀጥራለን፣ ሌሎችንም እንደዚህ ብናደርግበት ጥሩ ስለሆነ መንግስት እሱን አቴንሽን እንዲሰጥበት ለማለት ነው። አራተኛ ላይ በአሁኑ ወቅት ለምሳሌ እኛ ዩኒየን ቡና ኤክስፖርት እናደርጋለን። ቡና ኤክስፖርት ስናደርግ ለምሳሌ አማዞን ላይ መሸጥ ጀምረናል። እኛ ዋንጎል አማዞን ላይ መሸጥ ጀምረናል። እዚህ አማዞን ላይ ስንሸጥ በጣም ብዙ ፈተና ነው የገጠመን። እዛ የኢትዮጵያ ካምፓኒ ማንም አማዞን ላይ እየሸጠ ያለ የለምና ያንን ለማድረግ ጠበቃ አሜሪካን ሀገር አቁመን ብራንዳችንን ሬጅስተር አድርገን ሌላ ሰው እንዳይገባና ሶታ እና ይህን ስናደርግ ምንድን ነው የህብረት ስራ አዋጁ ላይ ይሄ ጄቢ ፓርትነርሺፕ ከፕራይቬት ጋር መስራት አይፈቅድም፣ ህጉ ላይ ማለት ነው። አሁን ይህን ለማድረግ ምንድን ነው ያደረግነው? ሌላ አሜሪካ ሀገር ካለ ካምፓኒ ጋር አድርገን ያደረግነው ልክ እንደ ግዢና ሽያጭ ነው። ግን ይህንን የእኛም ብራንድ ደግሞ ሌላ ሰው እንዳይጠቀምበት ብለን ነው ያስከበርነው። እና እንደዚህ አይነት ነገሮች እንኳን በዩኒየን ደረጃ አይደለም መንግስት እንኳን ፓርትነርሺፕ ጀምሯል። እና ይሄ ነገር ለምንድን ነው ብዙ ጊዜ እንትን እያልን ነው? ለምንድን ነው እንትን የማይለው? ምክንያቱም ይሄ ከሆነ የእኛ ዩኒየን ከሌላ ሀገር ካምፓኒ ጋር በፓርትነርሺፕ ቡናችንን እዛ መሸጥ የምንችል ከሆነ ይሄ ቫልዩ አዱ ገበሬው የተሻለ ውጤት ያገኛል። እና በዚህ እንደተሞክሮ አይተናል። እና ይህም ደግሞ ምናልባት እንግዲህ የኛ ዩኒየን ይመስለኛል እንደዚህ አይነት ነገሮችን ቀድሞትን የሚለው ይህም መፍትሄ ሊሰጠን እንላለን። በስተመጨረሻ ዩኒየናችን ይሄ ካርበን ክሬዲት እየሸጥን ነው። ይህን ካርበን ክሬዲት አይ ቲንክ ሌላ ሰው ማንም አይሸጥም፣ መንግስት ነው በሬት ፕላስ መንግስት ይሸጣል።
አሁን በአሁኑ ወቅት ወለጋ ላይ ብቻ ወደ 100,000 ሜትሪክ ቶን ወደ 1,765,000 ዩሮ ሸጠናል ከወለጋ ብቻ። ይሄንን ጉጂ፣ ጅማ፣ ኢሉባቡር፣ በደሌ አስፋፍተን ይሄን ስራ አካሂደናል። ጎልድ ስታንዳርድ ነው የሚሸጠው እና ይሄንን ተሞክሮ ለጃፓን እና ሳውስ ኮሪያ ከኛ ጋር ቡና ለሚሰሩት ከነሱ ጋር ደግሞ በትብብር ለመስራት ጀምረናል ማለት ነው። ካርበን ስራ እንግዲህ በጣም ብዙ አይነት ነው እና ስፔሻሊ ሴቶች ተጠቃሚዎች ናቸው በዚህ ነገር። አሁን በዚህ ሁኔታ ላይ እየሰራን ያለን መንግስት ምን አለ፣ ከምትሸጡት ካርቦን 20% ለኔ ትሰጣላችሁ እያለ ስለሆነ ይሄ ማንም ሰው እንትን የማይለው እኛ ኦልሬዲ ገበሬው ደን እንዳይጨፈጨፍ ገበሬው አማራጭ የኃይል ሁኔታዎችን እንዲጠቀሙ በምናደርግበት እንዲያውም ድጋፍ ነው እንጂ የሚደረግለት እንዴት እኛ ካመጣ ነው 20% ካልሰጣችሁ ይባላል። እና ይሄ ምናልባት እንግዲህ አንዳንድ ጊዜ ነገሮች ከላይ ስለሚታዩ ነው። ግን ኢምፓክቱ ምንድን ነው ተብሎ ቢታይ አይ ቲንክ ይሄ ኦልሬዲ መንግስትም ከያዘው አቅጣጫ ጋር የሚሄድ ስለሆነ ይሄም በደንብ እንዲታይ እንላለን። አመሰግናለሁ። ያው ከቀልድ አንጻር ከተነሳው አንድ ነገር መናገር ፈልጋለሁ። እንግዲህ የህብረት ስራ ልብ አግኝቷል ከሚል አንጻር ማለት ነው። አዞና ዝንጀሮ ጓደኛሞች ሆነው እና ጓደኝነት በጣም ሲበረታ ቤት ማየት ነው እና ዝንጀሮ የአዞን ቤት ልታይ ስትሄድ ውሃ ውስጥ ነው እንደሚታወቀው እና ቤት ሽሄ ነው ስትላት፣ አዎ እነዚህ ምኖችሽ ናቸው ልጆች እና ምን ሆነው ነው አየህ ልጆች በጣም ቀባጦች ናቸው የሚበሉት የዝንጀሮን ልብ ነው አለ። ታዲያ ምን ችግር አለ? ጓደኝነት ለመቼ ነው? በቃ እኔ ቤት እንሂድ አለቻት እና አዞም ተከተላት የዝንጀሮ ቤት ሄደች፣ ወይም የጦጣ ቤት ስትሄድ ያው የጦጣ ባህሪ ወይም የዝንጀሮ ዛፍ ላይ ስለነበረ ወደ ዛፍ ወጣች እና አዞ ወደ ላይ ቀጥ ብላ ስትል እንደ የመጣሁበት እኮ ልብ ልትሰጪኝ ነበረ አለቻት አዞ እና ጦጣም አይ አዞ አሁን ገና ልቤን አገኘሁት አለች ይባላል። መለል ፈልጌ ነው ዛሬ የህብረት ስራ በጣም በተሻለ መልኩ ድሮ ከነበረበት አንጻር የተሻለ ቁመና ላይ ነው ማለት ይቻላል። ግን ይሄ ማለት በቂ ነው ማለት ግን አይደለም። በቂ ነው ማለት አይደለም። ስለዚህ ብዙ ዛሬ እውነት ይህንን ተሞክሮ በሰማንበት ሁኔታ እኛ የት ላይ ነን፣ እንደ አዲስ አበባ ዩኒየን የት ላይ ነን ብለን ራሳችንን እንድናይና ራሳችንን እንድንፈትሽ ያደረገ ነው ብዬ ነው የማስበው። ሁልጊዜ ከገዥነት ወደ አምራችነት መቼ ነው የምንመጣው? አልፎ ተርፎ ደግሞ ኤክስፖርት ወይ ኢምፖርት የማድረግ አቅማችን የት መቼ ነው ሊሆን የሚችለው የሚለውን ነገር እንድናስብ አድርጎናል የሚል እምነት አለ። ስለዚህ እንደ አዲስ አበባ ዩኒየን ፌዴሬሽን ሊመሰረትለት ይገባል የሚል እምነት አለ። በግሌ ፌዴሬሽን መቋቋም አለበት። የአዲስ አበባ ህብረት ስራ ማህበራቶች ከ100 ምናምን በላይ ከ154 በላይ ማህበራቶች አሉ። በከተማው ደረጃ ደግሞ 11 ዩኒየኖች አሉ። ይህንን አቅም አጠናክሮ ለማስቀጠል ፌዴሬሽን ያስፈልጋል። ስለዚህ ፌዴሬሽን አካባቢ ላይ ወደ ዩኒየኑ ወደ ፌዴሬሽን የሚለወጥበት ወይም ወደዛ መስመር የሚመጣበት ነገር ሊመቻች የተሻለ ስራ መስራት ይቻላል የሚል እምነት አለ። ስለዚህ እሱ ላይ በደንብ መጠናከር ያለበት ነው ብዬ ነው የማስበው። ሌላው እንግዲህ እንዳጠቃላይ ዩኒየኖችም ከመሬት ጋር ተያይዞ ከቦታ ይዞታ ጋር ተያይዞ ብዙ ጥያቄዎች አሉ። እሱ አካባቢ ላይ ያለው ምላሽ በጣም አናሳ ነው። ስለዚህ ሁሉም ዩኒየን በተቻለ አቅም አምራች ለመሆን ቦታ ያስፈልገዋል። ስለዚህ ከቦታ ጋር ተያይዞ ምናልባት የአዲስ አበባ ከተማ ከንቲባዎች በዚህ ጉዳይ ላይ በደንብ ትኩረት ተሰጥቶ ቦታ ጋር ተያይዞ ሊሰጥ ይገባል የሚል እምነት አለ። እንደ መሰረተ ዩኒየን ለአብነት አምራች ለመሆን ያስጠናነው ፕሮጀክት አለ። ከመሬት ጋር ተያይዞ ጥያቄ ብዙ ጊዜ አቅርበናል። በትንሹ
ከ100 ሚሊዮን ብር ያላነሰ ፕሮጀክት ነው። ስለዚህ እሱን ለመስራት ከቦታ ጋር ተያይዞ በባለፈውም ለክቡር ምክትል ከንቲባ አቶ ሻንቅራር አባይ ያነሳንበት ወቅት አለ፣ ግን ምላሽ ያላገኘንባቸው ሁኔታዎች አሉ። ስለዚህ ሌሎችም ጋር ተያይዞ በዚህ አግባብ ሊፈታ ይገባል እምነት አለ። ሌላው ከፋይናንሻል አቅም አንጻር ፋይናንሻል አቅም እንዴት ነው ሳፖርት ሊደረጉ የሚገባው? ዩኒየኖች እንዴት ነው ሳፖርት ሊደረጉ የሚገባው? ሳናመሰግን ማለፍ የማንፈልገው በሪቮልቪንግ ፈንድ የተሻለ ነገሮችን ለማቅረብ ይችላል። ነገር ግን እሱም አሁን በቂ ነው የሚል ግን እምነት የለም። ስለዚህ ከእሱ ጋር ተያይዞ እንዴት ነው ፋይናንሻል አቅም ላይ ሳፖርት ተደርጎ ተደግፈን የተሻለ ቁመና ይዘን ልንቀጥል የምንችለው በ2018 በጀት ዓመት የተሻለ ተቋም ሆኖ ለመቀጠል ፋይናንሻል ወሳኝ ሚና አለው። ስለዚህ እሱ ጋር ተያይዞ ያሉት ነገሮች ቢታዩ የተሻለ ነው የሚል እምነት አለኝ። እንግዲህ አጠቃላይ ቅድም ብዙዎቹ አንስተውታል። ከዚህ ከስልጠና ጋር ከተሞክሮ ጋር ተያይዞ የተነሱ ነገሮች ለአዲስ አበባ ዩኒየኖችም በጣም አስፈላጊ ከመሆኑ አንጻር በዚህ ጉዳይ መቀጠል አለበት። በዚህ አጋጣሚ ሳላመሰግን ማለት ማልፈልገው ደግሞ ንፉግነትም ይመስላል አንዳንድ ያለማመስገን ነው ማለት ነው። በዘንድሮ ዓመት የአዲሱን ዓመት በዓል በአዲስ አበባ ህብረት ስራ ኮሚሽን አማካኝነትና በኦሮሚያ ክልል ሁለቱ ጥምረት በማድረግ የአዲሱን ዓመት በዓል የገበያ ማረጋጋት ስራ የተሰራው ስራ ቀላል የማይባል። ስለዚህ ይሄ ከትስስር ጋር ቅድም ሲነሳ የነበረው ለምሳሌ ኦሮሚያ ሲያነሳ የነበረው አንዱ ያመረትናቸው ምርቶች ኤክስፓየርድ እያደረጉ ነው፣ አንዳንድ ነገሮች የትስስር ክፍተት አለ የሚባለው ነገር ላይ የትስስር ሁኔታው ከአዲስ አበባ ዩኒየኖች ጋር በቀጣይ በደንብ አድርጎ ትስስር ተፈጥሮ ስራ ሊሰራ ይገባል የሚል እምነት አለ። ስለዚህ እዛ ያለው ምርት አይበላሽም ማለት ነው። በሀገር ደረጃ ሊሸጥ የሚችለው ወደ ውጭ ሊወጣ የሚችለውን ደግሞ በዛ አግባብ መደገፍ በሚገባው መልኩ የትስስር ሁኔታው ቢቀጥል የተሻለ ነው። በደንብ አድርጎ እሱ ላይ በ2018 በጀት ዓመት ቢሰራ የሚል እምነት አለ። እንደ አጠቃላይ ግን ይህ ፕሮግራም ላዘጋጀው የመንግስት ተቋም ግን እኔ ከፍ ያለ ምስጋና ማቅረብ እወዳለሁ። አመሰግናለሁ። አመሰግናለሁ። እኔ ዛሬ በነበረው መድረክ ብዙ ነገሮችን እንድንማማር እድል ፈጥሯል ብዬ ነው ወሰድኩት። ሁለተኛውና በደንብ ያየሁት ዩኒየን ፌዴሬሽን ጥሩ ስራ እየሰራችሁ ነው። ይህንን ስራ ግን በአግባቡ ኮሚኒኬት አላደረግንም የሚለውን ወስደን አሁን አዲሱ ኮሚሽነራችን ከኮሚኒኬሽን ረጅም ዓመት ሰርቶ የመጡ ስለሆነ በስራ አጠቃላይ በስራ ቤተሰብ የሰራውን ስራ ለአባላት ለኢትዮጵያ ሕዝብ ኮሚኒኬት የማድረግ እና በሚቀጥለው ደግሞ ምን ለመስራት እንዳቀድን የት ለመድረስ እየሰራን እንደሆነ በደንብ ኮሚኒኬት ማድረግ ያስፈልጋል። ምክንያቱም የሰራነውን ስራ ካልገለጸ ያው አሁን ደግሞ የሚዲያ አማራጮች በጣም ብዙ ናቸው። ቲቪ ብቻ አይደለም፣ በሬዲዮ ኮሚኒኬት ማድረግ ይቻላል፣ በጋዜጣ ይቻላል፣ በሶሻል ሚዲያ ይቻላል። ስለዚህ ኮሚኒኬሽንን እንደ አንድ ቁልፍ ስራ ብትወስዱት፣ አንዳንዴ ኮሚኒኬት ስናደርግ ያለብንን ጋፕ ኮሜንቶችን ካያችሁ እንደ ሀሳብ የሚሰጡ ነገሮች ስለሚኖሩ አባላቶቻችንም እውነት የኔ ዩኒየን ይህን ስራ እየሰራ ነው ወይ ብለው ተስፋ እንዲያደርጉ እድል ይሰጣቸዋል። ስለዚህ ይህንን በዛ መልክ ብንወስድ፣ ሌሎቹን ነገሮች እንደው በጣም ሰመራይዝ ሳደርጋቸው 3 ነገር ነው ያየሁት። አንዱ ብታነሱት የአቅም ግንባታ ጉዳይ ነው። የአቅም ክፍተት አለ ከተባለ በክልል ወይም በዞን ወደ ወረዳ ወረድ ስንል የፌዴራል ህብረት ስራ ኮሚሽንን ማገዝ እንዲችል፣ ግብርና ሚኒስቴርን ማገዝ እንዲችል ያላችሁን ጋፕ ሁሉም ክልል አሰስመንት ስሩና እዚህ ቦታ ላይ የስልጠና ጋፕ ስላለብን ቴክኒካልና አስፈላጊ ከሆነ አንዱ ከአንዱ መማማር ካለበት የስልጠና ጋፕ አለብን፣ እዚህ ቦታ ላይ ድጋፍ ይደረግልን የሚለውን በደንብ በጥናት ላይ የተመሰረተ ኦፊስ ቁጭ ብላችሁ አይደለም፣ ኒድ አሰስመንት መኖር አለበት።
መሰረታዊ ህብረት ስራ ማህበሮች ያላቸው ክፍተት ምንድን ነው? ዩኒየን ያለው ክፍተት ምንድን ነው? ፌዴሬሽን አካባቢ ያለ ችግር ምንድን ነው የሚለውን በደንብ ለዩና አምጡ። እኔ በዚሁ መድረክ ቃል እገባለሁ። ምክንያቱም አቅም መፍጠር አለብን ስንል ብቻችሁን ሳይሆን እኛም አግዘናችሁ አቅም እንድትፈጥሩ የምንፈልገው በቻልነው አቅም ተጋግዘን የተሻለ አቅም መፍጠር ያስፈልጋል። ለዚህ ደግሞ ቅድም አሁን እንዳነሳሁት በደንብ የተለየ መሆን መቻል አለበት። ካልተለየ እኛ የምንፈልገው ስልጠና ብንሰጣችሁ ችግራችሁን ላይ ፈታላችሁ ስለሚችል አንዱ ክልል ላይ ያለው ጋር ከሌላው ስለሚለይ ለይታችሁ ስጡን። ይህንን ስልጠና ተደጋጋሚ ሊሆን ይችላል አቅም መፍጠር እስከምንችል ድረስ እንደግፋለን። ይህም በዚሁ ሰሩ። ሌላው ፋይናንስ ነው። ፋይናንስን በሚመለከት ማቹር ያልተደረገ ኢሹ በተደጋጋሚ የሚነሳ ነገር ግን የሚፈለገው ያህል መፍትሄ ያላገኘ ስለሆነ ቆም ብለን ማሰብ ያስፈልጋል። መጀመሪያ ራሳችንን እንፈትሽ። ቅድም ኮሚሽነር አብዲን ሲያነሳ ሰማም ኮሚሽነር ሲያነሱ በፋይናንስ መደገፍ እንፈልጋለን። ፋይናንሱን ለምንድን ነው የፈለግነው የሚለው መጀመሪያ እንወቅ። ቢኮዝ የፋይናንስ ተቋማት ብድር እንዲሰጡ አትራክቲቭ የሆነ ፕሮጀክት፣ ግልጽ የሆነ ፕሮጀክት ቀርጸን ማቅረብ መቻል አለብን እንጂ የብድር አቅርቦት የለም ስንል የትኛው ፕሮጀክት ሰርተን ሰሚት አድርገን ለየትኛው ፕሮጀክት ነው ገንዘብ ያጣነው ብድር የሚለውን መለየት ያስፈልጋል። ምክንያቱም እንደው በደፈናው በቃ ብድር አቅርቦት ችግር አለ ሲባል ሁሉም የብድር አቅርቦት ችግር አለብኝ ይላል። ብድሩን ወስደን የምንሰራበት ነገር አትራፊ ካልሆነ አባላቶቻችን ላይ ዕዳ ነው የምንጨምረው። ይህ ብድር የፈለግነው ለምንድን ነው? ብድር ለማግኘት ሁላችሁ ሊያስፈልጋችሁ ይችላል። እርስ በርስ መደጋገር ካለባችሁ በምን መንገድ የሚለውን የፌዴራል ኮኦፐሬቲቭ ኮሚሽንን በደንብ አግዛችኋቸው እነሱን ምንድን ነው የፈለግነው፣ መቼ ነው የፈለግነው፣ ስንት ነው የፈለግነው፣ ለምንድን ነው የሚለው መታወቅ አለበት። ይሄን ካላደረግን በማዳበሪያ የተፈጠረው ዕዳ በቂ ነው የሚያስባለው ወደ አባላት ስንወርድ የምንጠይቀው ብድር በደንብ እንወቅ። አሁን ወደፊት በጥሩ ድል እየተፈጠረ ያለው የተሻሻለው አዋጅ የፋይናንስ ተደራሽነትን በግልጽ ያስቀመጠ ስለሆነ ይህ አዋጅ ቅድም ስታነሱት የነበረው ለምሳሌ ከሌሎች ፕራይቬት ሴክተር ጋር በትስስር ለመስራት በጋራ ለመስራት ህጓ ይፈቅድልን ብላችሁ የምታነሷቸውን ነገሮች መፍታት በሚያስችል መንገድ አዋጁ ተዘጋጅቷል። ከግብርና ወጥቶ ተልኳል። ስለዚህ የተከበረው ሚኒስትሮች ምክር ቤት ካየው በኋላ ወደ ህዝብ ተወካዮች ምክር ቤት የሚላክ ነው የሚሆነው። ግብርና እውነት ለመናገር የተጠሪ ተቋማት ለሚያመጡት አዋጅ ደንብና መመሪያ ቅድሚያ ይሰጣል። ይሄ በተግባር እያደረግን ያለው ነገር ስለሆነ እሱም ሰርተው አምጥተዋል። በደንብ ነው ዲቤት ያደረግንበት አዋጁ ላይ ግብርና ሚኒስቴር ማኔጅመንቱ ቁጭ ብሎ በእያንዳንዱ አንቀጽ በእያንዳንዱ አረፍተ ነገር ተነጋግረንበታል። ትልቁ ነገር ግን የአዋጅ የደንብ የመመሪያ ጉዳይ አይደለም። እሱ ወረቀት ላይ የሚቀመጥ ነገር ነው። ወረቀት ላይ የተቀመጠውንና የጸደቀውን ነገር አውቀን ወደ መሬት ማውረድና ለውጥ ማምጣት ግን ሌላ ስራ ነው። ስለዚህ አሁን አዋጅ እንደዚህ የሚባለው ነገር ምክንያት እንዳይሆን እንደ አዋጅ ስለሌለ ነው ወይ መመሪያው ስለማይፈቅድ ነው ወይ የተቸገር ነው ብለው በደንብ መለየት ይጠይቃል። ይህንን እምላችሁ ለምን መሰላችሁ? የኮንትራት ፋርሚንግ ህግ ማዕቀፍ ሊኖረው እንደዚህ እንሰራ ነበር። የህግ ማዕቀፍ ስለሌለው ነው እንጂ እኛም እንደዚህ እናደርግ ነበር። አዋጁ ጸደቀ። አዋጁ መጽደቅ ብቻ አይደለም፣ መመሪያ ወጥተን ጸደቀና ወደ ታች ሲወርድ ችግሩ እሱ አልነበረም፣ ሌላ ችግር ነው ያለው። ስለዚህ ያንን ችግር ለመፍታት ደግሞ ግብርና ሚኒስቴር ከክልሎች ጋር እየሰራ ነው። ስለዚህ አንዳንድ ነገሮች ሽፋን እንዳይሆኑ ስራዬን አውቄዋለሁ ወይ ችግሬን በደንብ ለይቼዋለሁ። በቅድም ኮሚሽነር የሚያነሳላችሁ አንዳንዱ የሚነሳው ችግር እኛ እንደ ድል ወስደን ሰርተን ለውጥ ማምጣት የምንችልበት ስለሆነ የእውነትም ችግር ነው ወይ ችግሩን መረዳት ነው ምንድን ነው 50% የመፍትሄ አካል ነው ማለት የሚባለው ችግሩን ማወቅ መረዳት ያስፈልጋል። ችግር ካልሆነና ኢንተርናሊ ባለን ቢሮክራሲ ወይም ደግሞ ባለን አቅም ውስጥ
ውስንነት ምክንያት መስራት ካልቻል የሚቀጥለው እርከን ደግሞ ድጋፍ እንጠይቅ። ይህን ልሰራ አስቤ ነበር፣ በምን መንገድ ልስራ የሚል ጥያቄ ብታነሱ በጋራ መደጋገፍና መፍታት ይቻላል። አሁን ላይ ብሔራዊ ባንክ ወደፊት ይሳካል ብለን እናስባለን። የግብርናው ሴክተር የብድር አቅርቦት እንዲኖር ለማመቻቸት በሚል ሮድማፕ ተዘጋጅቷል፣ ጸድቋል። ኮሚሽነር ሚኒስቴር ኮሚቴ አባል ስለሆኑ እዛ ላይ የተፈለገው ምንድን ነው? ከማዳበሪያ ውጭ ያለው የብድር አቅርቦት ለግብርናው ኦልሞስት የለም በሚባል ደረጃ ነው ያለው፣ 10% በታች ነው። ይሄን ለማሳደግ ህብረት ስራ የህብረት ስራ ባንክ ይኖረኝ ይላል፣ ግብርናም የግብርና ባንክ ይኖረኝ ይላል። መጀመሪያ ግን ባለን የፋይናንሽል ተቋም ተቀራርበን ከነሱ ጋር ማሟላት ያለብንን ነገር አሟልተን ሰርተን እናሳያቸውና ጎን ለጎን ደግሞ ሌሎች አማራጮችን እየተጠቀምን